ለልጁ ብሎ ከውትድርና ወደ ግንበኝነት ተቀይሮ ብዙ ፈተናዎችን የሚገጥሙትን አባት ዛሬ እንመለከታለን። ሰላም የቢሙቪ ጋለሪ ቤተሰቦች፣ ዛሬ በጣም አሪፍ ፊልም እንመለከታለን። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ላይክ እንዳይረሳ። ፊልሙ የሚጀምረው አንድ አባት ለልጁ ብሎ በአንድ ኮንስትራክሽን ውስጥ ተቀጥሮ እየሰራ እንመለከታለን። ስሙም ኢለቨን ይባላል። በስራው ቦታውም ላይ ከአሰሪዎቹ ጋር ልክ እንደ ቤተሰብ ሆኖ ነው የሚሰሩት። አሰሪዎቹም አንድ ወጣት ልጅ ነበራቸው። ከኢለቨን ጋርም ይቀራረቡ ነበረ። በዚህ መሃል ልጅቷ ፓሪ ለመውጣት አባቷን ታስፈቅድና ብር ተቀብላ ከጓደኞቿ ጋር ሆኖ ማታ ላይ ይወጣሉ። በመዝናናትም ላይ ያሉ የሚዛኑበት ቤት ውስጥ በህገወጥ ሰዎች ዝውውር ላይ የሚሰሩ ማፊያዎች ነበሩ። ማፊያዎቹም በልዩ ሁኔታ ልጅቷ ላይ ትኩረታቸውን በማድረግ ልጅቷን ለብቻዋ ባገኟት አጋጣሚ አግቷታል። በዚህም ጊዜ ወላጆቿ ይሰሙና በጣም መጨናነቅ ውስጥ ይገባሉ። ኢለቨንን ጠርተው ልጃቸውን እንዲያድንላቸው ይለምኑታል። እሱም ወደ ቀድሞ ህይወቱ አልመለስም ብሎ ጥሏቸው ይሄዳል። ትንሽም ቆይቶ ልጅቷ ላይ የሚደርሰውን ካሰበ በኋላ ተመልሶ እሷን ለማዳን ይስማማል። ከዛም እሷ ስትዝናና የነበረበት ቦታ ይሄዳል። እዛም ቁጭ ብሎ ነገሮቹን ካጠና በኋላ የባሩን ባለቤት አደንዛዥ ዕፅ ሲሸጥ ይመለከተዋል። እሱንም እስኪወጣ ጠብቆ ይከታተለዋል። የሰውየውን ቤት እንደደረሰ ቤቱን ገንጥሎ ይገባል። ወደ ውስጥም ሲገባ ሰውየው አደንዛዥ ዕፅ እየተጠቀመ ነበረ። ስለ ልጅቷም ሲጠይቀው አላቅም በማለት ሽጉጡን ያወጣና ያስፈራረዋል። አልናገርም ሲል ገንዳ ውስጥ አስገብቶ በውሃ ያፍነው ጀመር። የዛን ሰዓትም ጓደኞቹ ወደሱ ቤት ይመጣሉ። ይገላቸውና ውጭ መኪና ውስጥ ቁጭ ብለው የሚሆነውን ነገር መከታተል ይጀምራል። ከዛም አንድ ሰው ወደ ቤቱ ይመጣል። ግብረ አበር ነበረ። የሞቱትንም ሰዎች ሬሳቸውን በመርቢል አድርጎ ይዞ ይጓዛል። እነርሱን መከታተል ይጀምራል። ቤታቸውም ይደርሳል። ጫካ ውስጥ ሆኖ የሚፈጠረውን ማየት ይጀምራል። ከሚስቱ ጋር ሲጣላ ያየዋል። እሷም ስትወጣ ጠብቆ ወደ ቤቱ ይገባል። እሱንም እንዲያወራ ያስገድደዋል። ሰውየውም የራሻ ሰዎች ነን ከኛ ጋር አትጋጭ በማለት ያስፈራረዋል። ልጅቷን የት እንደሚያገኛትም ይጠይቀዋል። ዲሚ የሚባል ሰው እንዳገታትም ይነግረዋል። እናም ኢለቨን ሰውየውን የውሃ ገንዳ ውስጥ ከቶ ይገለዋል። ኢለቨን ወደ ቀድሞ የሥራ አጋሩ ማለትም ውትድርና ውስጥ የሚሰራ ፖሊስ ይደውልለታል እና ስለ ዲሚ ይጠይቀዋል። እርሱም በጣም ከባድ ሰው እንደሆነ ይነግረዋል። እሱም ዲሚን መፈለግ ይጀምራል። ያገቷትም ሰዎች ልጅቷን ለመሸጥ ወደ አንድ ሰውዬ ወሰዷት። ሰውየውም እሷን ለማየት ሲሞክር ትረክሷለች። ኢለቨንም እሷን ፍለጋ ላይ በጣም መስራት ጀመረ። ዲሚንም አገኘው። ከብዙ ጋርዶች ጋር ስለነበረ ሳይነካው ተመለሰ። ዲሚንም መከታተል ይጀምራል። እነሱም እንደሚከታተላቸው ያውቁበታል እና ሊያጠቁትም ይሞክራሉ። በዚህም ሰዓት ይይዙትና በመኪና አድርገው ወደ ዲሚን ይወስዱታል። በመሃል ላይም ሁለቱንም ሰዎች ማጥቃት ይጀምርና መኪናውን ወንዝ ውስጥ ትገባለች። በዛም ጊዜ ኢለቨን ያመልጣል። የገደላቸውም ልጆች የዋና አዛዥ ልጆች ነበሩ። ዋና አዛዥም ሁሉንም ማፊያዎች ሰበሰባቸውና ዲሚ እንደጠፋባቸው ይነግራቸዋል። ከሱ ጋርም ሁለት ሰዎች ይመድቡለታል። ዲሚንም ፈለገው ያገኙታል። እያደነው እንደሆነም ነግሮት ይወጣል። ሁለቱ ሰዎች ለኢለቨን ያለውን ነገር ማጣራት ይጀምራሉ። ሲያጣሩም አባት እንዳለው ይደርሱበታል። ወደ አባትየውን በመሄድ አባትየውን አጥቅተው ሰውየውን ቤቱን ላዩ ላይ አቃጥለው ይሄዳሉ። ኢለቨንም ልጁን ከትምህርት ቤት ሊያመጣ ሄዶ ነበርና ቤትም ሲመጣ ቤቱ ሲቃጠል ይመለከተዋል። ወደ ውስጥም በመግባት አባቱን ያድነዋል። ኢለቨንም ለልጁ በመፍራት ወደ ድሮ ጓደኛው ጋር ይዟት ይሄዳል።
ልጁንም አደራ ሰጥቶ የታገተችው ልጅ ለማዳን መሳሪያ ተቀብሎ ልጅቷን ለማዳን ወደ ዲሚን ይሄዳል። ዲሚን ጋር ሄዶ ጠባቂዎቹን ገድሎ ዲሚንም ታጋቿ ወዳለችበት ቦታ እንዲወስደው ያደርጋል። ቦታውንም ካሳየው በኋላ ዲሚን ይዘው ይገለውና ወደ ውስጥ በጸጥታ ለመግባት ይሞክራል። በመሃልም ጠባቂዎቹን በጸጥታ መግደል ስላልቻለ ቦምብ ይጠቀማል። በዛም ሰዓትም ሁሉም ይሰማና ይበታተናል። እሱም ሁሉንም መግደል ይጀምራል። ወደ ታጋቹ ጋርም ይደርስና አጋቹን ይመተዋል፣ ይገለዋልም። ታጋቹን ይዞ ሊወጣ ሲል ሁለቱ ሰዎች ያገኙትና ይተኩሱበታል። እሱም እነሱን ገሏቸው መሳሪያቸውን አስቀምጦ ይወጣል። ልጅቷንም ወደ ቤተሰቦቿ ጋር ይዟት ይሄዳል። እሷንም ካገኛት በኋላ ወደ ልጁ ጋር በመሄድ ጊዜ ሲያሳልፍ ያሳያል። ተመልካቾቻችን እንዲህ አይነት ገራሚ ፊልሞችን መመልከት ከፈለጉ ይህን ፔጅ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን።